ሃሌሉያ እንዲህ በሚል ሐሳብ ነው እግዚአብሔርን ቃል ደቂቃ እማካፈላችሁ የትንሳኤው ክብር በሚል አጠገብ ያለው ሰው ከዚህ በኋላ ህይወት ትንሳኤ መሽተት ይጀምራል በሉት። ከዛ ግን ሰፊ ሰዓት እንጸልያለን። የትኛው አይነት አብሯችሁ ድሚያስ ቆጠረ ጉዳይ የናንተ ነው ብዬ አላምንም። ዛሬ ከላያችሁ ላይ ይረግፋል። ምዕራፍ 4 ከቁጥር 1 ጀምሮ በጌታ ስም አነባል። ለሕዝቡም ሲናገሩ የካህናት አለቆችና የመቅደስ አዛዦች ሰደቃውያን ሕዝቡን ስላስተማሩና በኢየሱስ የሙታን ትንሳኤ ስለሰበኩ ተቸግረው ወደ እነርሱ ቀረቡ። እጃቸውንም ጭኖባቸው አሁን መሽቶ ነበርና እስከ ማግስቱ ድረስ በወህኒ አኖሯቸው። ነገር ግን ቃሉን ከሰሙት ብዙዎች አመኑ። የወንዶችም ቁጥር 5000 ያህል ሆነ። በነገውም አለቆቻቸውና ሽማግሌዎች ጻፎችም ሊቀ ካህናቱም ሐናም ቀያፍም ዮሐንስም እስክንድሮስም የሊቀ ካህናቱ ዘመዶችም የነበሩት ሁሉ በኢየሩሳሌም ተሰበሰቡ። እነርሱንም በመካከላቸው አቁመው በምን ኃይል ወይስ በማን ስም እናንተ ይህን አደረጋችሁ ብለው ጠየቋቸው። በዚያን ጊዜ ጴጥሮስ መንፈስ ቅዱስን ተሞልቶ እንዲህ አላቸው፣ እናንተ የሕዝቡ አለቆችና ሽማግሌዎች እኛ ዛሬ ለደዌው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረመር እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁም ለእስራኤል ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጽሐፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ። ከኢየሱስ ጋርም እንደነበሩ አወቁ። የተፈወሰውንም ሰው ከእነርሱ ጋር ቆሞ ሲያዩ የሚመልሱትን አጡ። ልክ ነው። ጋሻ ፋራዲያ ማለት ተዘግቶ እያለ መውጣት ይቻላል ማለት ነው። መጽሐፍ ቅዱሳዊ ነው። መተርጎም ልቀቅና አመንበል ታዛቢ መንፈስ ይደፋ። አጠገብ ያለውን ጨብጥና ተዘግቶም እያለ መውጣት ይቻላል ይላል ጌታ በሉት። እኔ መልእክት አለኝ። እስከ ዛሬ ድረስ ይከፈት እያሉ የጸለዩ አንዳንዱ ሰዎች ከዚህ ማታ በኋላ ይከፈት አይሉም፣ ይቻላል ይላሉ። አጫቃጫቃጫ ዝም ብለህ እግርን ዘርጋ ነው ይቻላል በልስ። አመልከን ነው መጸለይ ምን ጀምረውና ጥቂት የእግዚአብሔርን ቃል እንድንከፋፈል ወዳል። ጌታ ይባረክ። ፕሮፌት በእውነት የወንጌል ብርሃን ፓስተር ብቻ አይደለም። ከዚህ በኋላ ክራይስት ፌሎሺፕ የሚባል ደግሞ ቤተክርስቲያን በኢትዮጵያ ደረጃ በየትኛው ምድር እንደ ታላቅ እንደ ታናሽ አብሮን ቆሞ ለማገልገል ዝግጁ ነው። ምቀኛ ያልሆነ ሰው ሁሉ ያጨበጭባል። እየነገርኳት ነበር ማአዚን ካጠበ ምስቴን ዞር ብዬ ያወራኋት ነበር። እንደ ያለ ቀን ስፒሪት እንደ ደስ ይላል እያልኩኝ አጨብጭቦና ለጌታ ክብር ስጡ። የሆነ መጥቀለያ ሲጠፋው አገልጋይ ደስ ይለኛል። የሆነ ሽፋን ሳይኖረው በጉድለቱ ብርቱ የሆነውን ሲያሳይ። አጠገብ ያለው ምድር ላይ የምትኖርበት አጀንዳ አንድ ነው በሉት። እሱም በሉት በአባቱ ፊት በመላእክት ፊት ያስተዋወቀህን ጌታ በጨለማ ፊት ማስተዋወቅ ነው በሉት። እኛ በእርሱ ሆነን በእግዚአብሔር ዘንድ ታይተናል። እርሱ በእኛ ሆኖ ደግሞ በዚህ ምድር ይታያል። ይሄ የተመቸው እልልታ አያሰማም? የትንሳኤው ክብር በሚል ሐሳብ እግዚአብሔርን ቃል እንከፋፈልና ከዛ እንጸልያለን። የሐዋርያትን ሥራ መጽሐፍ የጻፈው የጳውሎስ አጠቃላይ የሐዋርያዊ አገልግሎት የጉዞ ሁሉ ባለደረባ የነበረው ሐኪሙ ሉቃስ ነው። የሉቃስን ወንጌልና የሐዋርያትን ሥራ መጽሐፍ ነው የጻፈው። በሁለቱም መጽሐፍ ላይ አጉልቶ የሚያወራው በኢየሱስ ክርስቶስና በሐዋርያት ስለተሰሩ ስራዎች ነው። እንዲሁም ደግሞ የሉቃስ ወንጌል ላይ
ቴዎፋሎስ ለሚባል የወንጌሉን አገልግሎትና የሚሰራቸውን ትምህርቶች በጽሁፍ አገልግሎት ይደግፍ የነበረው ስላደረገለት መልካምነት መታሰቢያ እንዲሆን መልእክቱን ሲጽፍ ለተወደደው ቴዎፋሎስ እያለ ቢጽፍም መልእክቱ ግን አሁንና ለሚመጣው ዘመን ለሚሰማው ትውልድ ሁሉ ሕይወት ያለው መልእክት ነው። ሉቃስ የሐዋርያትን ሥራ መጽሐፍ ሲጽፍ የጻፈበት አራት ዋና ምክንያቶች ዳስሽ ያልፋለሁ። አንደኛው ምክንያት ከጥንት ጀምሮ የነበረው የቤተ ክርስቲያን አመጣጥና እውነተኛ የወንጌል ስርጭት አካሄድ እንዴት እንደነበረ ከትውልድ ዘሎ የሚመጣው ትውልድ ጫማና ሱሪ በፋሽን እንደሚቀይር የቤተ ክርስቲያንን መልክ በፈለገው መልክ ቀርጾ እንዳይቀይራት ከጥንት ጀምሮ በሐዋርያት ዘመን የነበረች የቤተ ክርስቲያን መልክና ሐዋርያት የሚገጥማቸውን ቻሌንጅ ድል እያደረጉ የመጡበት መንገድ ምን እንደሚመስል ለትውልድ መልክ ያለውን መሰረታዊ ትምህርት ለማስቀረት ነው። ታዲያ ምን መልእክት አለ ካላችሁ ከዚህ እውነታ ላይ እዚህም ወንጂ ካሉ የሚጠፉ የሚደክሙ የሚመስሉ ትውልዶች መካከል የምትመጣውን የኢየሱስ ክርስቶስን በተራሮች ራስ ላይ ጸንታ የምትቆመውን የቤተ ክርስቲያንን መልክ በፋሽን የማይቀይር በዘመናዊነት የማይቀይር ከአባቶቻችን ከጥንት ጀምሮ የመጣውን የቤተ ክርስቲያን ክብር የሆነውን ኢየሱስን እያጎላ የሚሄድ አንድ ጃይንት የሆነ ትውልድ ዛሬ እግዚአብሔር እዚህ ቤት ያስታጥቅ ይሁን የሚል አንድ ትውልድ ጮሆ አመን ስል እሳት ይውደቅባል። ስለዚህ አንደኛው ምክንያት ከጥንት ጀምሮ የነበረውን የቤተ ክርስቲያን አሰራርና የወንጌል ስርጭትን አካሄድ ማሳያ ነው። ጫት ቤት ሺሻ ቤት መግባት የሚችል ትውልድ ዛሬም ይፈጠራል። ሁለተኛው ደግሞ የሐዋርያት ሥራ መጽሐፍ የተጻፈበት ዓላማ እነ ሮም ያሉ መንግስታዊ ፈቃድ ባልተሰጠባቸው ከተማ እነ ጳውሎስ ያለ ልምምድ እየገቡ ኢየሱስን ሰብከው ከተማውን ከተቆጣጠሩ ዛሬም በጫት በመጠጥ በተለያየ ክፋት የተያዙ ከተሞች መንደሮች አሁን ወንጌል ለሚሰብኩ ሰባኪዎች የነገ ተስፋ እንደሚሆኑ እንደሚሸነፉ ማስረጃ እንዲኖር ለአንድ ሰው ሰበራለኝ አንድ ሰው ገብቶ ያልሰበከበት ሰበከ ከተማ በሚቀጥለው ዘመን ወንጌል የምትሰብከው ጳውሎስ አንተ ነጩን አመን በል። አመን ትላለህ አትልም? እዛ ሰፈር አዛብ ይበዛል ብሎ ይሁን ጴንጤ ሰፈር ፈልጎ ቸርች የሚጀምሩ ሳይሆን ጫት መንደር ላይ መጥቶ ሻካ ሹካ ብሎ ጫት ቤቱን አስለቅቆ የጌታ ምናምን ደቀ መዝሙር ቤተ ክርስቲያን ታፈላ የሚለጥፍ ገንጥሎ የሚወጡ ሳይሆን ነጥሎ የሚቀበሉ አሜን አትልም እንዴ? የሆነ ኳይራ አካባቢ የሆነ ሹክሹክታ ወሬ ሰብስቦ ምናምን እንትን ላይ አሳድሞ የሚመጡ ሳይሆን ሄዶ ራባባባባባ ሚሉ መጠጥ ቤት ላይ ሄዶ ጭፈራ ቤት ሻጋዳጋዳጋ ሚሉ ማነው ምን ብሎ የሚቀበለኝ አንድ ጴንጤ ላይ ቅባት ይውደቅበት። ስለዚህ ሁለተኛ እነ ሮም ላይ ጳውሎስ ተዚላቸዋል። በፊልጵስዩስ የሮም ቀኝ ግዛት ላይ ያለች ከተማ ናትና እነ ጳውሎስ ገብተው ሲሰብኩ ያችን የከተማይቱ ጌታ የነበረችውን የብዙዎች ባለጠግነት ራስ የሆነችው ሴትዮን ስደፋ ሲከሱ እንደዚህ ያሉ እነ ጳውሎስን እኛ የሮም ዜጎች ሆነን እንቀበላቸውና እናደርጋቸው ዘንድ ያልተፈቀደ ልምምድ ይናገራል። እኔ መልእክት አለኝ። ወንጂ ላይ ያልተለማመደ ንግግር ያላቸው ያልተለማመደ መልእክት ያላቸው ኃያላን ዛሬ ምሽት በኢየሱስም ይጎለላል። አንዱ ነኝ የሚል አንድ ጴንጤ አመን ስል የሆነ ክብር ይግባባት። አሜን ነው ወይ? ሶስተኛው ምክንያት ቤተ ክርስቲያን ከጥንት ጀምሮ የተኛውም ዘመን ላይ ተደላድላ መንግስታት አብሮ ቆሞ ባለጠጎች አብሮ ቆሞ ሳይሆን ታች ወርዶ መሰረት ላይ ወጥቶ ራስ የሆነው በክርስቶስ ብቻ የምትቀጥል እንደሆነች የቤተ ክርስቲያን ጉልበት ክርስቶስ እንጂ የተኛውም አስራት ከፋይ ባለጠጋ የተኛውም ቲፖዞ የተኛውም አጃቢ የባለ ራእይ አቅም አይደለም። የቤተ ክርስቲያን አቅም አይደለም። የቤተ ክርስቲያን አቅም ኢየሱስ ነው የሚል አንድ ሰው ጮሆ አሜን ይባል። አሜን አትልም እንዴ? አንዳንድ ቸርች ላይ ታውቃለህ ጥሩ አስራት የሚከፍሉ ሰዎች እኔ ባልኖር ቸርቿ የለችም ይላሉ። እስቲ ሄዶ ያሳዩን። አገልግሎት የጀመርነው ከነሱ ገንዘብ ተቀበለን አይደለም ቅባት ወድቆብን እንጂ። አሜን አትልም እንዴ? ያለ አይደለም የሆነ ባለጠጋ ገንዘብ አባቴ እኔ በተባደኩበት አካባቢ የተሻለ ገንዘብ ነበር ሆኔ ሳድግ ያኔ በቁማር ሳልጎደው በፊት በቁማር ሳላከስረው በፊት እኔ አንድ ሙሉ ሱቅ ማለት ነው እቃውን በሙሉ በቁማር ጨርሼ የመጨረሻ አለማፈሬ ሲገርመኝ ካርቶኑን ምሽጬ ተጫውቻለሁ። እና አባቴ እንደው ሞተ እንኳን ሳልገል እንደው ዝም ብለ ከምድር ብትጠፋ ምን አለ አንተ ኖረም አጣቀምም ጠፈም አትጎዳም ያለውን ሰውዬ የሰፈር ሰው ሁሉ ማለት ነው መድኃኒዓለም የሰለሞንን ልጅ ንቅል ካላረገው ከተማ አይረጋጋም ያለውን ሰው እሱ መጣና ቅብት
አረኳል። እንዴት ነው የምትወደኝ? ምንም ሳልዘራልህ ምን አይነት ፍቅር ነው ያለህ? ምንም እኮ የሚያስጠጋ ነገር ሳይኖር የሚያሳቅፍ ነገር አሜን አትልም እንዴ? ያዘና በጨዋነት እንዳይመስል እዚህ ቤት የመጣው በሉት። ታውቃለህ ይሄ ያልገባው አንዳንድ ሰው መቶ ቸርች ነው ወይ ማስተካይዘው ማን ይላል። ኧረ እባክህ እኛ ጨርሰነው ወራዳነቱን። እኔ ሃይ ስኩል ስማር ጸጉሬ አረንጓዴ ቢጫ ቀይ ነበር። ይኸው እዛ ከሚጎተተው ባንዲራ ይልቅ የኔ ጸጉር ነው የሚታየው ሰልፍ ላይ ከፊት ነው የምቆመው። 7 ዓመት ምን 10 ምናምን ዓመት የተማርኩበትን አንድ ቀን ድድድድ እያረገ ገብቶ ሁሉን አስተፍቶ የቀረው እውነት ነው። በጌታ በኢየሱስም ዛሬ ይግባባል። የሐዋርያት ሥራ መጽሐፍ የተጻፈበት የመጨረሻው ዓላማ የተኛውም ቻሌንጅ ቤተክርስቲያንን ከስራ እንደማያስቆማት አጠገብ ያለውን የፈለገ መከራ ቢገጥማት በሉት ቤተክርስቲያን በመከራ የምታብብ ብቸኛ ተቋም ናት በሉት። የባንክ ቤት በለው የትኛው አይነት ምድር ላይ ያለ ተቋም በለው የሆነ ማዕበል ሲነሳ ቢሮ ይዘጋል፣ ስራ ያቆማል። የሆነ ይሄ ማደም አሁን ስማኝ እንኳን እዚህ በቅርብ በኛ እድሜ እንኳን እናደማለን ምናምን ብሎ ቢሮ ይዘጉ ስንቶች ናቸው። አንተ ማዕበል ሲነሳ በር የማትዘጋ በማዕበል መካከል የምትሰፋ ብቸኛ ተቋም ናት ቤተክርስቲያን። ጩና አሜን። 3 ጊዜ ይሄን አሜን ማለት አለባችሁ። አጠገብ ያለውን ጨብጥና ቤተክርስቲያን በሉት በመከራ ውስጥ ታብባለች በሉት። አንዳንዱ እኮ አይገባውም ከሱፍ በኋላ ስለሚያቀን ከክራባት በኋላ ፕሮፊት አምሮብን ትንሽ ተለባብሰብና ሻጋዳባ ያለን እዚህ ነው የሚያውቁና ስንገባ ያለው ነው ያውቁ። ወዳቸዋል እና የሐዋርያት ሥራ መጽሐፍን የጻፈው ሉቃስ ነው። የጻፈባቸው ምክንያቶች እኚህ አሁን የጠቀስኳቸው ናቸው። ወደ ዋናው መልእክት የሰገባ ግን ከዚህ ማታ በኋላ የትንሳኤው ክብር ምልክቱ ባንተ ይጀምራል። አሜን ነው ወይ? ጌታ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ምዕራፍ 1 ላይ በሐዋርያት ሥራ መጽሐፍ ሲሰነባበታቸውና የመንፈስ ቅዱስ ኃይል ወደ እነሱ እንደሚመጣ ለዘላለም ከነሱ ጋር እንደሚኖር እኔ ብሄድ ይሻላቸዋል፣ ከሄድኩ በኋላ ግን ሁል ጊዜ ከእናንተ ጋር የሚኖር የሚያጽናና በመከራ ብርቱ የሚያደርግ በሐዘናችሁ ብርቱ የሚያደርግ መንፈስ ወደ እናንተ ይመጣል። ይሄ መንፈስ እስኪመጣ ድረስ ግን በኢየሩሳሌም ቆዩ ስሏቸው እንመለከታለን። ምዕራፍ 2 ላይ ስንመጣ ግን በኢየሩሳሌም በመቆየት ውስጥ እንደሚካፈሉ የተነገራቸው የመንፈስ ቅዱስ ኃይል እስኪመጣ ድረስ በአንድ ልብ ሆነው መንፈስ ቅዱስን ሲጠሙ እናያለን። በህይወቴ ቤተክርስቲያኔ ውስጥ ለማየት ከመቀናባቸው ነገሮች አንደኛው ምንድነው ካላችሁ ሁሉም በአንድ ልብ ሆነው ይላል። አንዱ ስለ ትዳር ትንቢት፣ አንዱ ስለ ቤት ኪራይ ትንቢት፣ አንዱ ስለ ንግዱ ትንቢት አይደለም። በአጠቃላይ ምናፍቁት በር ዘግቶ ምጸልዩት መንፈስ ቅዱስ ሆይ ኃይልን እንፈልጋለን። ወዴት ነው ያለው? እልካለሁ ብለሃል፣ የት አለ ይላል። ቤተክርስቲያን ከርታታ የምትሆነው፣ ቤተክርስቲያን ውበት የምታጣው፣ ቤተክርስቲያን መልኳን የምትለቀው ሙዚቃ መሳሪያ ሲጠፋ አይደለም፣ ጥሩ የተማሩ ሰዎችን ስታጣ አይደለም። የቤተክርስቲያን ጉልበት ኃይል የሚሆነው የመንፈስ ቅዱስ መገኘት ነው። እቺ ቤተክርስቲያን ዛሬ ይሄ የትንሳኤ ኃይል ይመጣባታል። ከተማው ሊፈሯት ይጀምራሉ። የሚቃወሟቸው ሰዎች ሊፈሯት። አንድ የሚቀና ሰው ካለ እዚህ በጭሁ አሜን ይበላ። አጠገብ ያለውን ጨብጠን የምትፈራ ቤተክርስቲያን በሉት። ካንዲባው የሚያመልክባት ቤተክርስቲያን አይደለችም በሉት። ብዙ ባለስልጣን አባል የሆኑባት ቤተክርስቲያን አይደለችም በሉት። የመንፈስ ቅዱስ እንቅስቃሴ የሚታይባት ቤተክርስቲያን እሷ በጨለማው ዓለም እንኳን ትፈራለች። አራጩና አሜን በል። ስለዚህ ምዕራፍ 1 ላይ የተስፋ ቃል ያዙ። ምዕራፍ 2 ላይ የተስፋውን ቃል ፍጻሜ መንፈስ ልካለሁ ብለሃል፣ የት አለ ያሉ ለቀቀባቸው። ምዕራፍ 3 ላይ ታዲያ
ይሄን መንፈስ ይዞ ነው ኢየሱስ ዲዳ ያናገረው። ይሄን መንፈስ ይዞ ነው ኢያሮስ ቤት ሄዶ የተኛውን ልጅ የቀዘቀሰው። ይሄን መንፈስ ይዞ ነው የ4 ቀን ሬሳ ጠርቶ ያመጣው። አሁን ተቀብለናል ኩቻ ክቻ እያለን ቁጭ አንልማል። አንዳንዱ ተሞልቶ ቁጭ ብሏል። ዛሬ በኢየሱስም ይፈነጠራል። አንዳንዱ ዝም ብሎ ደግሞ ጸባይ ያበዛ ቸርች ላይ እድሜ ያስቆጥሯል። ዛሬ የሆነ መንፈስ ይገባበታል። ጀርባው ላይ አጠገብ ያለው ጀርባው ላይ መታ አድርገውና ተንቀሳቀስ ይልሃል ጌታ በሉት። አቀጣጥል ይልሃል በሉት። መንፈስ አታጥፋ ይልሃል ጌታ። ባይዘው አንድ ነገር ልንገራችሁ። በሉኛ ቸርች መታ የምትበጠብጠው ሴት ናት ትክክል። ቸርች መታ የምታብደዋ ናት ትክክል። እኔን ጠይቀኝ። የሚያብደው ሰውዬ ነው የሰሜን ዣምባራራ የሚለው ነው ልክ። ይሄ ቸርች መታ የሚለው ሰውዬ እጠረጥረዋለሁ። እዛ ታክሲ ተራ አካባቢ የሆነ ሰፈር ላይ በጥባጭ ነው። አሁን ስናመልክ ዝም ብሎ የሚጨፍር ይሄ ወንድማችን አሁን አይታችኋል ሲያመልክ። እርግጠኛ አሁን አስረው እንኳን መጠጥ ቤት ጭፈራ ቤት አስገብተ ጨፍርልኝ ብትለው አይደለም ሊጨፍር ሃይላንድ ውሃ ራሱ ቁጭ ብሎ እዛ ሊጠጣ ይሸማቀቃል። እዘኛው ጋር አይሆንም። እዚህ ግን እንግዳ አይደለም። ማንም በአባቱ ቤት ውሃ ሲጠማው እየጠማው እንደ ውሃ የሚሰጠኝ ቢኖር የሚል ሰው የለም። ብድግ ብሎ ይጠጣል። እዚህ ቤት መልእክት አለኝ። በቤቱ ውስጥ እንደ ልጆች የሚመላለሱ የባርነትን መልክ የሚያወልቁ ኃያላን ላይ ዛሬ የልጅነት ክብር በኢየሱስም ይመለስላል። ይሄን አመን ብትል ነው ሰው የምትሆነው። ጩና አመን በል። እስቲ ከኔ ጋር በኃይል ጩና የትንሣኤው ክብር በሉ እስቲ። ኢየሱስ ይሁን። አሜን አትሉም? ስለዚህ ምዕራፍ 3 ላይ ኢየሱስ ታምር የሰራው ምንም በሌላ ክብር አይደለም አሉና በመንደር ሲባል መንፈስ ቅዱስ እኔ ላይ ያለው ይመጣል አይደል ያለው አለ። ተቀበለናል። ከዛስ አንዲት ተራ ገረድ የማን ልጅ እንደሆነች የማታውቅ የቀበሌ ሊቀመንበር እንኳን ያልሆነች ጴጥሮስን ይዛ ባለፈው ከኢየሱስ ጋር ነበር አይቻለሁ ብላ ስትል አልነበርኩም ሰውየውንም አላውቀውም ብሎ ኢየሱስን ይራገም የነበረው ሰውዬ ይሄ መንፈስ ከመጣ በኋላ በሻንጎ ፊት በ5000 በአንድ ሰው ፊት መናገር ያቃተውን እውነት በ5000 ፊት ቆሞ እናንተ የአይሁድ ካህናት ፈሪሳውያን እናንተ የሰቀላችሁት ግንበኞች የናቁት ድንጋይ የማዕዘን ራስ የሆነው ኢየሱስ ነው ማለት ነው። የመንፈስ ቅዱስ ኃይል ሲመጣ ፈሪ አያረግህም። ምንም አትፈራው። አጠገብ ያለው ሰው ምንም የማትፈራ ያደርግሃል ማለት። አንድ ነገር ልንገራችሁ፣ ኢየሱስ ምስክሬ ነው። ከልጅነት እድሜ እስከ ዛሬ ድረስ ያልቀመስኩት አይነት የቻሌንጅ አይነት ያለ እንዳይመስል። በተለይ አገልግሎት ከጀመርኩ ምንም ነው ማለት መናቅ አይቻለሁ። እንደ ሰው አለመቆጠር አይቻለሁ። እንደ ተጠራ ቅባት እንዳለበት ሰው እንዳልቆጠር ማጣት ሲያደርገኝ አይቻለሁ። ዝም ብሎ ከሰፈር ብድግ ያለ አረንጓዴ ቢጫ ቀይ ሱፍ አሰፍቶ የወጣ ሰውዬ ዘራፍ ብሎ የወጣ ሰውዬ ታጅቦ ሲሄድ ገንዘብ ማጣት እንዳልተቀባ ሲያደርግ አይቻለሁ። ታዲያ በዚህ ሁሉ ግን ምን ትመሰክራለህ ካልከኝ የመንፈስ ቅዱስ ኃይል አብሮ ሲንቀሳቀስ ፈሪ አያደርግም። ምንም ሳይኖር ሁሉ ያንተ እንደሆነ ነው የምትሄድ። ምን ተማምኖ ነው እያሉ ነው የምትቀጥለው። አሜን አትልም? ደንት በቃ ዘማንቱራ እያልክ ነው የምትሄድ። ቤት ሄዳችሁ አትሞክሩ እንጂ እዚህ ዝም ብላችሁ አንዴ ዘማንቱራ በሉስ። ቤት ሄዳችሁ አትሞክሩ፣ የእናንተ አይደለም። አጨብጭቡ ለጌታ። ስማኝ አንድ ልንገርህ፣ እበለኝ በጌታ ኢትዮጵያዊ ይሁን አበሻ ስፔሻሊ በሰላም የሚቀጥለው ካንተ ጋር ጓደኝነት የሚያጧጥፈው መቼ ነው ካልከኝ አቻላቻ ስትጫወት ብቻ ነው። የሚበላውን በልተ የሚጠጣውን ጠጥተ የሚውልበት ማካቴው ሰፈር ውለ የሚያወራውን ወሬ በቃ ያ ፋይን ምናምን እያልክ የፈለገ ውሸትም ሲተከተከ አንዳንዱ ባይዞ ከፍሎ ነው የሚከትብህ። ታውቃለህ? እየሰማችሁ ነው? ወሬ ያለበት ሰው ከፍሎ ነው የሚነግርህ። ከፍሎ ጁስ ልጋብዝ ብሎ 2 ጁስ ከፍሎ ከፈለገ ማካቴውንም ይቀጥላል። ከዛስ ቁጭ ብለህ ይሁን የ100 ብር ጁስ በከፈለው እኮ ኦኬ ምናምን እያልክ እኛን ምንም ሳይከፈል ሰማይን ምን ተቀጠቀ። ሰሞኑን አሁን ማለት ነው
ዝም ብሎ የሆነ ፌል ያደረገ ሰውዬ ቁጭ አድርጎ በቃ ለመክር ይሞክራል፣ ይቀባጥራል። እንደው እኔ ደግሞ ጌታ ሲረዳኝ ማንንም ሲያወራ የሚጠቅም ነገር ካለ ለመቀበል ዝግጁ ነኝ። ወደዛ ባጋላበጠው የሚሆን ነገር የለም፣ ወደዚህ ባጋላበጠው የሚሆን ነገር የለም። እኔ መልእክት አለኝ። ሰማይ ካወራብ በኋላ ሰማይ የሆነ ነገር ካስጨበጠ በኋላ ማንንም መጥቶ የመንደር ወረ እስከማይጠቀጥቅ ማረሰውነት ልንገረ አገልግሎት ያደክማል ስል እየሰማው ነበር። አያደክምም አገልግሎት። እንዴት ካልከኝ ኃይል የሆነ የሚያስቀጥል የማንም ኪስ አይደለም፣ መንፈስ ቅዱስ ነው። ጮና አሜን ባል። አጠገብ ያለው ንጋና አልደክምለትም በሉት። ኢየሱስ ምስክሬ ነው። እኔ ስንት ጊዜ ገጥሞኛ ቃል መሰላችሁ። በዚህ ዘመን ትንሽ ቀለል አድርገ ትውልዱ ቀለል ያለ ነገር ይፈልጋል። ከፈለገ ቀለል ያለ ነገር ሂድና ማንቸስተር ይደግፍ። ዝም ብለ ዘራፍ ብለ ማንቸስተር አያውቅ፣ ከተማውን ሄደ አታቅ፣ ክለቡ ላይ ምንም የደጋፊዎች መዝገብ ላይ ስም የለ፣ ቲሸርት ትገዛና በቃ ማንቸስተር ነኝ ትላል። እዛ ሰይጣን ይጫወትባል። የኛ ቡድን ዛሬ ጫወታ አለው ትላል። ምንም እኮ ቡድኑ ቀርቶ ቡም አይደለም። ከዛስ ማንቸስተር ጎል ላይ ያስገባ ፋይናሊቲ ሲያስገባ ያልክ ፍጨት ጩኸት ታበዛለ። እዚህ ኢየሱስ እየተሰበከ ከኋላ እንደዚህ ጥግ ብለ 200 ኩንታል እንደተጫነች አህያ ትከብደናል። ጨብጥና መቼም ማንቸስተር ልትሆን አትችልም በሉት። አንተ መሆን የምትችለው የሆንከው ነው በሉት። እሱም የእግዚአብሔር ልጅነት ነው በሉት። አንተ ከልጅነት ማሊያ ወርደ ማንቸስተር ነኝ ትላለህ። እንደ ገለበጥኩልህ አይዟችሁ የማንቸስተር ደጋፊ ነኝ። ድሮ ሃይ ስኩል ስማር ማለት ነው። ያው ምስቴ ምስክር። አሁን ምደግፈው ማን ነው ካልከኝ ጥሩ የሚያስተምር ሰው ጎጣ ያለ ትምህርት ያለው ወንጌላዊ ምናምን ከፍቼ እሱ ነው የሚደግፉ። ፋይ ያ በሉስቲ አንዴ አጨብጭቡ ለጌታ። ስማ አንተ አንድት ገረድ ፊት ላይ አንተ አላየውም ከኢየሱስ ጋር ስትባል ሚንቀጠቀጥ ሰውዬ ሻንጎ ፊት ተጠራና ስማ አሉት 40 ዓመት ሙሉ እኛ በትከሻ እየተሸከመን ቤተ መቅደስ ደጅ ላይ ስናስቀምጥ እግር ኖሮት የማያውቀው ሰውዬ በአንድ ቀን መታችሁ 7 ቀን ወይ ጾም ጸሎት ሳትገቡ ወይ ሆነ ወደ ቤት ሄዶ የምትጸልይ ነገር የሆነ ውሃ ነገር ሳትሰጡ ደጅ አስቀምጠን ገብተን አምልኮ ጨርሰን እስክንወጣ ድረስ ለ40 ዓመት እግር የሌለው ሰውዬ የአንድ ቀን እግር ገጥማችሁ ጤነኛ ያደረጋችሁት ይሄ በምንሰብከው አይመስለንም። ወይ በማንሰም እኛ ከምንሰብከው ውጪ ወይ በምን ኃይል ይሄ ሊሆን ቻለ። ጴጥሮስ ሻንጎ ፊት ቆመና መንፈስ ቅዱስን ተሞልቶ ነው ይመለሰለት። ስማ ስሜታዊ ሳይሆን በመንፈስ ሆኖ የምድሪቱን ጥያቄ የሚመልሱ የወንጌል ጀግኖች ዛሬ ይቀባሉ። አንዱ ነኝ የሚል ብድግ ብሎ አሜን ይባ መንፈስን ተሞልቶ አንተ ፊታቸው ላይ እየተንቀጠቀጠ የመለሰ እንዳይመስል ጃጋዳጁና ያያል። አጠገብ ያለውን ሊሳን አጥር የለውም በሉት። ጨብጥ አጥር የለውም በሉት። እዚህ ማነቃቂያ እየጠበቀ አይደለም ሩሩ ምናምን ማለት ያለብህ መከራ ውስጥ እቤት የሆነ አንዳንዴ በር ተዘግቶ ዩ ማለት ነው ያለብህ። እኔ አሁን ባለቤት ሁሉ ታውቃለች። አንዳንድ ጊዜ የሆነ ቻሌንጅ ስፔሻሊ የፋይናንስ ዝግት ምናምን ሲል የሆነ ሚላት ቃላለች። እየነዳውም ከሆነ ታክሲ ምናምን አጠገብ ያለው እስኪ ደነግጥ ድረስ ሲል ከሰዓት አካባቢ ይጠብቃሉ። ሜሴጅ የንግድ ባንክ ምን አገባ የራሰ ነው። ፍጠር የራስን ፓስወርድ ፍጠር። ስልክህን ብቻ ነው እንደ በፓስወርድ የምትዘጋው። ሰማይ ጋርም ፓስወርድ ይኖር። ማንንም በማነቃቂያ ለምን ያንቀሳቀሳል? መጀመሪያ ለምን ተኝተ ነው የምትነቃቀው ብሉት ያዙትና እኛም ትተናል ለነገሩ ነቃ ብለን ማነቃቂያ ብንል አነቃ ስትሉ ተውንና በቃ የክብር ኮንፈረንስ ነው። ማንም የተኛ የለም ማለት ነው። አጨብጭብ። ጭብጨባችሁ ግን የጉባኤ የእንትን ስብሰባ ነው። አጃማ ጋዳ ልቀቅና አሜን በለኝ። አሁን 4 ነገር ልንገራችሁና ልጸልይ። የትንሳኤ ኃይል ወይም የትንሳኤ መንፈስ ሲመጣበት መጀመሪያ ምን ይጀምርባል ካልከኝ በተገኘበት መንደር ሁሉ የእግዚአብሔርን ቃል ማውራት ይጀምራል።
ያው ትንሣኤ መንፈስ ይሰራብህ። እኔ የእከሌ ዘር ማለት አትችልም። ነገድ ልታወራ አትችልም። ብሔር ልታወራ አትችልም። ለምን ሲባል የሞተበት ዓላማ ከነገድ ከቋንቋ ከዘር ዋጅቶ ልጅ ሊያደርግ ነው። ልጅ ከልጅነት በላይ ሊኖር አይችልም። ስለዚህ ምዕራፍ 1 ከቁጥር 1 ጀምራችሁ ስታነቡት የእግዚአብሔር ቃል እያሸነፈ ሄደ ነው የሚለው። በአንድ ቀን 5000 ሰው ዳነ ነው የሚለው። ቤተክርስቲያን አጥር የምትጠብቀው ስትሸነፍ ነው። እዚህ አካባቢ ጀምረዋል እንዳትሄዱ የሚጫወቱት ስለ ልቦና ሽንፈት ሲገጥማቸው ዩ ፋይን ላኩ ብለው ነው እንጂ የጠራን ጠብቁ ብለናል። አጠገብ ያሉን ደቀ መዝሙር ይላካል እንጂ አይጠበቅም በርስ እኔ አሁን ማገለግልበት አካባቢ ቡልቡላ አካባቢ እኔ ገና 2 ዓመት አልሞላኝም 10 ምናምን ዓመት ቆይቶ ማለት ነው ዘላለም ጋር ሄደሃል አይደል ብሎ እንደዚህ ቦልድ አድርጎ ፎቶ ያል የኛም ፔጅ ተጽኖ ስትፈጥር የራሱን ፔጅ ትቶ ያንተን ይከታተላል። ሄደሃል አይደል ባለፈው ይያለ ማለት ነው። ቤተክርስቲያን ግን ስትተማመን ደቀ መዝሙር ስታደርግ ትልካለች አይደለም። ቸርች ጣት ቤት ዝም ብላ የመጠጥ ቤት በር የቆምክ ቀን እዚህ ጠጥቶ ይሆናል ብላ አጠረጥረም። ልሰብክ ሄዶ ይሆናል ሊናጠቅ አባባ ይሄ ቅባት አንድ ወጣት ላይ ተቀበለኝ በኢየሱስ ስም። ከተማው ከዚህ ቀን በኋላ የሚጠራጥርህ እየሰባክ እንደሆነ ነው። የሚጠራጥርህ እየተና ቀኙን ብድግ ያደረገ ለአንድ ጴንጤ ይሁንባት። የትንሣኤው መንፈስ ይንቀሳቀስብህ። ሁለተኛ ምን ይሆናል ካልክ አነጋጋሪ የሆነ የእግዚአብሔር ምልክት ባንተ መሆን ይጀምራል። አረ የነገርኩ አሜን ብሎ ሰው የሚገባበት አይደለም። አነጋጋሪ ማለት ምንድነው? እንደዚህ አይነት ነገር እኛ ሀገር ተለምዷል እንዴ ምንም የሚያስብል ሰውየው እግር አግኝቶ ቤት አልገቡም። እኛ እኮ ፖስታ አንሶ ነው የምንጣለው። እነሱ ግን አሁን እኛ እግር ቢበቅል እንደው እግር ቢበቅል አይደለም ቸርች ወደ ቤት ራሱ አንወስድም። ይሄን ህዝብ አይበቃም እንጂ ቤታችን። ሰዎቹ ግን ለ40 ዓመት ያለ እግር ለኖረው ሰው እግር ሰጠው እስር ነው ያደሩት። ታዲያ ማን ነው ዋስ የሚገባልን እያሉ ያሰቡ ያደሩ ይመስላል። በዛው መንፈስ ካታካራ ካቻካ ይቻላል ተዘግቶ ያለ መውጣት ያ ዛሬ ለአንድ ሰው መልእክት አለኝ። የተዘጋው እንደተዘጋ የሚቃወም እንደሚቃወም ሐሳብ ሳይቀየር አሁን በሚመጣ በስፒሪት እየሰበርክ ትሄዳል። በየትኛውም ዓለም ሆናችሁ ለከበረው ለአምላክ ቃል ስፍራ ሰጣችሁ የምትሰሙ መንግስት የዘጋው ምድር የዘጋው ስጋ ለባሽ የዘጋው ጨለማ የዘጋው እንደተዘጋ በትንሣኤ ኃይል ትወጣለህ። ይሁንልኝ የሚል አንድ ጴንጤ ጮህ አሜን ይበላ። ክብር ለኢየሱስ ይሁን። አገልግሎት አነጋጋሪ ነው የሚሆነው። ጠሯቸውና በምን ኃይል ነው ያደረጋችሁት እና ብለው ጠየቋቸው። እናንተ በገደላችሁት እግዚአብሔር ከሙታን ባስነሳው ግንበኞች በናቁት የማዕዘን ራስ በሆነው ድንጋይ በስሙ ብቻ ነው መዳን የሚቻል 44 ስም የለም። ሰው ልጅ ይድንበት ዘንድ ከሰማይ የተሰጠ ስም አንድ ብቻ ነው፣ እሱም ኢየሱስ ይባላል። መላእክትን የምልክ እንጂ የምናመልከው መላእክትን አይደለም። አጠገብ ያለው ሰው ጨብጡን እኔ ማመልከው ላኪውን ነው በሉት። ድገምና ነገር ላኪውን ነው ማመልከው በሉት። በጣም እየፈጠንኩ የሚሄደው ሐሳቡ በጣም የሚመዘዝ ሐሳብ ነው። ነገር ግን መጸለይ ስላለብኝ ነው እየፈጠንኩ የሚሄደው። ሶስተኛው ነጥብ የትንሣኤው ኃይል ሲመጣብህ ዝም ብለህ መፈራት ይጀምራል። አሜን። ምንም አላሰብክም እኮ ስብሰባ ላይ ራሱ እጅ አይሰጡም። ምን ሊናገር እንደሚችል ማን ያውቃል ይለዋል። አሜን አትልም? እነ ጴጥሮስ ወንጌል ይሰብካሉ ገዷና ዳር ላይ ቆሙ ማለት ነው። የተሰቀለው ምናምን እያሉ ከዛ ቆሞ ሲያያቸው ጴጥሮስ ነው ዮሐንስ ነው ምናምን ሁሉም አልተማሩ። የሚናገሩት ቃል አይደለም የተማረ የነሱንም ዕውቀት የዋጠ ነው። የዓለምን ጥበብ ከንቱ ሊያደርግ እግዚአብሔር የምድርን ሞኝ ነገር መረጠ የሚለው የተማረ ያጠና ሰማይ ላይ ጨረቃ ላይ ሄዶ ቤት እንዳለ የሚያምን እያለ ላንተ ጎጆ ቤት ሳይኖር ሰማይ ቤት ይሰጣል። እዚህ ከሆነ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ጳውሎስ ሲናገር ድንኳን የሚሆን ጊዜያዊ መኖሪያ ባይኖርን እንኳን በሰው እጅ ያልተሰራ በእግዚአብሔር እጅ የተዘጋጀ ሕንጻ በሰማይ እንዳለን ይህንን እናውቃለን። የማይሸጥ የማይለወጥ አሲዝ የማትበደር በሐራጅ የማይሸጥ ዋስትና ያለው ቤት በሰማይ አለ። ጩና አለ ይበል አንተ። እልልታ ያለው አለ ለጌታ። አራተኛው የትንሣኤ ምልክት የሚቃወሙ ሰዎችን የሚሉትን ያሳጣል። በቃ መቃወም ይፈልጋል፣ እንዳይሳካል ሊከራከር ይፈልጋል፣ ልክ አይደለም ልል ይፈልጋል። ካንተ ጋር የቆመው ደግሞ ልክ የሆነ ነገር ነው። የተፈወሰውንም ሰው ከነሱ ጋር
ቆሞ ባዩ ጊዜ የሚመልሱትን አጡ ይላል። ፕሮፌት ለመቃወም ለትዝብት ማስታወሻ ይዞ መጥቶ ምጽፉቱን አጥተው ብሎ ሰማይ ሰምቶ ይሄዳሉ ማለት ነው። ከዛ ምን ታዘባችሁ መጣችሁ ብሎ ኮሚቴው ሲጠይቅ ምንም በቃ ትንሽ ተባርኬ ነው የወጣሁት። ስማኛ ጴጥሮስ ከለ አቤት፣ ዮሐንስ ከለ አቤት፣ እስቲ ቆሙና ቃል ስጡ ተብሎ ዮሐንስና ጴጥሮስ ሲቆሙ እግር ያገኘ ሰውዬ በእኔ ምክንያት ተከሰው ማኔ ቁጭ አለለም ብሎ አጠጋ ራካሙንዳ ዙቫ እግር ያሳይ ረባባባየ ያው እግዚአብሔር ያሳይ። አንተ ጫማ የቀየርክ ቀን እንዴት እንደምታሸበሽብን ያውቃል። ወንበራ ራሱ ቀይረ ከፊት ነው የምትቀመጠው። ሃሌሉያ ምናምን ይያልክ ይሄ ሰውዬ ጫማ የቀየረ እንዳይመስል 40 ዓመት ሙሉ በሰው ትከሻ ኖሮ እግር አግኝቷል። ስማ በፊት ውጪ ያስቀምጠው ከውጪ ነው የሚቀበሉት። ወደ መሃል ገባና እኔ ሲመስለኝ መካከላቸው ገብቶ ራሱ ሲያሸበሽብ ጠጋ ብለ አንዳንዴ ስትሸከም አስቸግረኛል። እግር በሚሰጥበት ደጅ ላይ ዳቦ እየሰጠ አሳንሰ ያቆየኝ አንተ ነህ። ያንተ አይነት አይደለም የኔ እግር የሚመሰክ አንተ ውሰዳ በኢየሱስ። ስማ ወንጌል ዶንካን ያስፈራሩ አዳራሽ መሙላት አይደለም። አጠገብ ያለው ሰው ያዝና ነገር ወንጌል በሉት። በቀብር ዶንካን ያስፈራሩ አዳራሽ ሞልቶ ማቆየት አይደለም በሉት። ወንጌል ከሞት አልፈን ሁለተኛ ምዕራፍ ላይ የጀመርነው እውነት ነው። አሜን ነው ወይ? ወንጌል በስርዓት የሚመጣ ቢሆን ኖሮ ሙሴ ከተራራ ተሸክሞ የወረደው 10 ትእዛዝ ይበቃ ነበር። እሱንም ደግሞ የሥርዓት አስፈጻሚ ኮሚቴዎች ፈሪሳውያን ትርጉም ሲሰጡ አባዙትና ኢየሱስን ሁሉ የሚያስቸክር ሸክም አደረጉት። አጠገብ ያለውን ስርዓት ሲበዛ ሸክም ይሆናል በሉት። ጸጋ ሲበዛ ግን ህይወት ይሆናል በሉት። እልልታ ያለው አለ ወይ? ጸጋ ይበዛለት። ጸጋው ነው እኔን የሚያኖረኝ ምሕረቱ ነው እንደሚያሰብከኝ ሰው አለ እዚህ ወይ? ጸጋው ነው እኔን የሚያኖረኝ ምሕረቱ ነው እንደሚያሰብከኝ ሁልጊዜ ችኩል ነኝ ሳዩ ደፋር መሳይ አጠገባላችሁ አጠገብ ያለውን ያዝና ደፋር መስለ እንድትቆም ያደረገው ጸጋው ነው በሉት። ብርቱ መስለ የሰማይ አምላክ ዘላለምሽን በክብሩ ይሙላው። በደከምኩ ጊዜ እያለች ስታወራ ድካም የማውራት ሱስ እንዳይመስላችሁ ብርታቱን የማጉላት ሱስ ነው። ይሄ እኮ ነው ዮሐንስ እኔ ላንስ ያለው እሱ ግን ልልቅ ያለው። ኢየሱስ ያደረገውን ጫማ ማሰሪያ ፊቱልኝ እያለ የሚሰቅል ሰው የሆነው አይደለም። የእግሩን ጫማ ጠፍር ልፈታ የማይገባኝ እያለ ያጎለው። ለምን ክብር አታመጡለትም ለዚህ ጌታ? አምስተኛው ነው የመጨረሻው የትንሳኤ ምልክት ሲመጣበት አለመመስከር አትችልም። አቆሙትና ምን እናደርግባቸው ሲባል የሚታይ ምልክት በእነሱ እንደተደረገ ከተማው ሁሉ አውቋልና እንዲህ ያለ አገልግሎት መሸሸግና መዝጋት ከተማው ላይ እንዲዳፈን ማድረግ አንችልም። ነገር ግን ዝም ብለን እንደው ከምንልክ ስልጣን ለማሳየትም ቢሆን ዝተን እንልካለን ብለዋልና ከውጭ ያስገቧቸው። ጴጥሮስ አቤት፣ ከዚህ ቀን በኋላ በዚህ ስም ቆመ እንዳትሰብክ ነግረናል። አሁን እንደታሰርኩ አይደለም እዚህ ክንችር ብለህ ትቀራለህ ብሎ ሲጨርሱት ጨረሳችሁ ያለ ይመስለኛል። አዎ ሲሉት እኛ ያየነውን ከመመስከር የሰማነውን ከመናገር ዝም ማለት አንድ ይለበልበናል አሉ። የትንሳኤው ኃይል ሲመጣ የሆነ በቀለች ጋር ቆማ ሰለምታ በደንብ የማትለዋወጥ ሴትዮ እንደዚህ ይላል ያንስ ወንጌል ላይ ያለች እንዴ የቀለ ልጅ አይደለች ሰፈር ላይ ድንጉጥ የሆነች ምን እዚህ አደባባይ ያስለፈልፋታል ሲባል የትንሳኤ አንቺ አሜን አትይም ቁጭ ብለህ ትሽኮረመሚያለሽ። እዚህ ጋር ያላችሁ አሜን አትሉም? ወጣቶች በጌታ በኢየሱስም አውጅባቸዋል። ከዚህ ምሽት በኋላ ሊሸሸግ የማይችል የትንሳኤ ክብር ይገለጥባችሁ። አሜን ነው ወይ? የገባው ለጌታ ክብር ጭብጨባ እልልታ ያመጣል። ከዚህ በላይ ይገባዋል። ሊሸሸግ የማይችል ማለት ምን ማለት እንደሆነ ታውቃላችሁ? አይበሉኛ። ሊሸሸግ የማይችል ማለት ስምሽን አንስቶ ሰፈር ላይ እንኳን ማውራት አይፈልጉም። ነገር ግን ቡና እየጠጡ ያው ነገር ግን ዝም ብሎ እንደው የሆነ ነገር እኮ ግን አለባት ይላል። አውርተው አሳነሱ ሲጨርሱ ያቀታቸዋል መካድ። በኢየሱስ ስም
ጴንጤ እንደሆንክ እያወቁ የተቀባ እንደሆንክ እያወቁ ያሳነሷችሁ ሰዎች ከዚህ ማታ ጀምሮ ሳይወዱ በግዳቸው ቡና እየጠጡ ማካቶ እየጠጡ ታክሲ እየተሳፈሩ እስኪያወራችሁ ድረስ የሚያደርግ የትንሣኤው ክብር አባ የሚቀበለኝን አጣው በማን ላይ ላፍስሰው ይሁንብህ በኢየሱስ። አሁንማ ሰካራም ጴንጤ ነው የምፈልገው መጸለይ ስለምፈልግ። አሜን ናችሁ ወይ? አጠገብ ያለው ሰው ጨበጥና የትንሣኤ ክብር ሲመጣ በበሉት። የማን ልጅ እንደሆንክ እያወቁ ሃይ ስኩል አብረው እንደተማሩ እያወቁ በቀድሞ ቅጽል ስም አይጠሩም በሉት። ይሄ ሃይ ስኩል ላይ የሰጠዋል አይደለም የሃይ ስኩሉ የትምህርት ቤቱንም ይፈራል። በአንዴ ፓስተር ይክሰበር ሰው ፕሮፌት በጌታ በኢየሱስ ስም ይሄ ክብር ማን ነው የሚናፈቀው? እንደው እቺኛዋን እንደ ምርቃት ልጨምርላችሁ። ጳውሎስ ወደ ኤፌሶን ከተማ እስኪመጣ ድረስ ጥቂት ጴንጤዎች ነበሩ ከተማ ላይ ዝም ብሎ ስም ሚሉ ልክ እንደዚህ አለው አይደለ? በአንድ ነገር ሁሉ ጠቅልሎ በአንድ የሚያደርጉ አልገባችሁ? አብም ወልድም ልጅም ምናምንም ሚሉ ሁሉ ኢየሱስ ብቻ የሆነበት ኢየሱስ 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 ሱስ ሚሉ ልክ እንደዛም ኤፌሶን ላይ ያሉ ጴንጤዎች ሱስ ይላል። ሊሳን የለ መገለጥ የለ ምናምን የለ ይታየኛል የለ ይናገረኛል የለ። መጣና ጳውሎስ ሲያያቸው ሰዎቹ ካርታታ ናቸው። ዝም ብሎ ፕሮቶኮል ብቻ ነው የጠበቁት። አየና ቆይ ባመናችሁት ጊዜ መንፈስ ቅዱስ ተቀበላችኋል አላቸው። ከዛ አሉ መንፈስ ቅዱስን ምን አሉ? መንፈስ ቅዱስ አላቸው። እንደዛ የሚባልም አለ አሉ። እና ታዲያ ምንድነው የተጠመቃችሁት ብሎ ሲል ዮሐንስ ጠልፎ አድርጎ አወጣና የውሃ ጥምቀት። ኤፌሶን ላይ ጳውሎስ እስኪመጣ ድረስ አቂላና ፕሪስኪላ አጲሎስ ነበሩ። አጲሎስ ደግሞ በጣም ያጠናው ክርስቶሎጂ ነው። ኢየሱስን ብቻ ነው የሚያስጠጣቸው ዕውቀት ብቻ ተክተክ አድርጓቸዋል። አጲሎስ መንፈስ ቅዱስ ይጎልበታል። ኤፌሶን በአጠቃላይ ከዚህ የተነሳስ የኤፌሶን አርጤሚስ እንደ ንጉስ የሴት አማልክት ምስል በከተማው ይመለካል። እነዚህ ጴንጤዎች በተጽዕኖ ስር አሉ። ጳውሎስ መጣና እጅ እየጣነባቸው የመንፈስ ቅዱስን ኃይል ጠራባቸው። ስማይ ለዘመናት ከርታታ ሆና የቆየችውን ከተማ በሁለት ዓመት መላ ኢስያን ኤፌሶንን ብቻ አይደለም 7ቱን የኢስያን ሀገር በመንፈስ ቅዱስ ኃይል አጥለቀለቁ። ስማይ በአንድ ቀን በ50,000 ብር የሚገመት የደብተራ መጽሐፍ አደባባይ ላይ ተቃጠለ። እኔ መልእክት አለኝ። ሟርተኛው ጋር ሳትሄድ ሟርቱን ተሸክሞ እዚህ ቤት እስኪመጣ ወይኔ አባ ይህ ክብር ይምጣብን። ይምጣብን ይህ ክብር። እቁብ አብረህ ጥለህ እድር አብረህ ጥለህ ስለ ቀብር ጉዳይ አብረህ አውርተህ ሰውየውን ጨለማ ወሮት ዳቦ በልተህ አትኖርም። መጽሐፍ እንደዚህ ይላል፣ በጋውን ነገር ማን ያሳየናል የሚሉ ብዙዎች ናቸው። አቤቱ የፊትህ ብርሃን ለእኛ ግን ተገለጠ ይላል። ይሄ ብርሃን ማን ነው? ኢየሱስ ነው። አሜን ነው ወይ? በእግሮቻችን ንቁም።